welcome guys to Skill Up with Mickey Dolls. I come up with important topic ዛሬም እንደተለመደው ጠቃሚ በሆነ ርዕስ ተመልሻለሁ። ስለዚህ ኮመን ሚስቴክስ የሚል ዛሬ የምንማማር ይሆናል። ኮመን ሚስቴክስ ስንል አብዛኛውን ጊዜ እንግሊዘኛው ስንናገር የምንፈጥራቸው ስህተቶች፣ የተለመዱ ስህተቶችን ለማለት ነው። እነዚህም አራቱም አረፍተ ነገር የተሳሳት ናቸው። ዛሬ ከሬክት እናደርጋቸዋለን ማለት ነው። ስለዚህ አንደኛ ምን ይላል? he is good in English ምን ለማለት ፈልጎ ነው? እሱ እንግሊዘኛው ላይ ጎበዝ ነው። ነገር ግን የአንድ ሰው ችሎታ ወይም ክህሎትን ለመግለጽ የምንጠቀም ኢን ሳይሆን እዚህ ላይ አት መሆን አለበት። ኢን ሳይሆን አት መሆን አለበት። ትክክለኛው ፕሪፖዚሽኑ ጉድ አት ኢንግሊሽ እንጂ ጉድ ኢን ኢንግሊሽ ማለት አንችልም። ስለዚህ ለምሳሌ እኔ ማትማቲክስ ላይ ጎበዝ ነኝ ማለት ስትፈልጉ አም ጉድ አት ማትማቲክስ እንጂ አም ጉድ ኢን ማትማቲክስ ማለት አትችልም። ስለዚህ ይህ አት መጠቀም አለበት። ጉድ አት ኢንግሊሽ። ሁለተኛው she can sings very well እዚህ ላይ ምን ለማለት ነው የፈለገው? እሷ በደንብ አድርጋ መዝፈን ትችላለች። ነገር ግን እዚህ ላይ ስህተቱ ምን መሰላችሁ? ኤስ የሚል ምክንያቱም ካን ኩድ መስ የሚሉ ሞዳል ቨርቦችን ስንጠቀም ከዚያም በኋላ መምጣት ያለበት ቨርዋን እንጂ ቨርብ ኤስ የሚባል በፍጹም መምጣት የለበትም ወይም መጠቀም አንችልም። ስለዚህ እዚህ ላይ she can sing very well ማለት እንችላለን። ኤስን ማጥፋት ነው። ሶስተኛው I have 20 years old yes እድሜ 20 ነው ለማለት ስትፈልጉ yes have or has ሳይሆን የምትጠቀማቸው is am or are ከሶስቱም አንድም እንጂ have ማለት አትችሉም። ስለዚህ እዚህ ላይ I am ይሆናል። I am 20 years old። አራተኛው I didn't went yesterday ትላንትና አልመጣሁም። ነገር ግን በአንድ አረፍተ ነገር ሁለት ሲምፕል ፓስት ወይም ሁለት ያለፉ ድርጊት ቨርብስ መጠቀም አንችልም። ስለዚህ እዚህ ላይ ምን መሆን ነበረበት? I didn't ቨርብት ነው የዱ ፓስት didn't፣ እንዲሁም went የጎ ቨርብቱ ጎ ቨርባን went ቨርብቱ። ስለዚህ እነዚህ ሁለቱንም ቨርብቱ መጠቀም አንችልም። ስለዚህ ይህንን ምን መሆን አለበት? ጎ ቨርባን መሆን አለበት። I didn't go yesterday went አጥፍተን ጎ ማስገባት I didn't go yesterday። የዛሬውን ቪዲዮ ይህንን መስል ነበር። እንደነዚህ አይነት ጠቃሚ ቪዲዮዎችን ለማግኘት ፎሎ ላይክ ማድረግ አይረሳ። ወም እንግሊዘኛ